ሲድ የቴሌግራም ኤርድሮፕ ፕሮጀክትን ስትሰሩ የነበራችሁ ሊስት የሚደረግበት ቀን ታውቋል። አፕሪል 1 ላይ ሊስት እንደሚደረግ ተናግረዋል። ከዛ በፊት ግን የሲድ አካውንታችሁን ከሲዩ ዋሌት ጋር ኮኔክት ማድረግ አለባችሁ። እንዴት አድርገን ከሲዩ ዋሌት ጋር ኮኔክት ማድረግ እንደምንችል ቀላልና ግልጽ በሆነ መልኩ አሳያችኋለሁ። ታዲያ እንደተለመደው ይሄን ቪዲዮ ላይክ አድርጋችሁ ጀምሩ። አሁን በቀጥታ ወደ ቪዲዮ። በመጀመሪያ የሲዩ ዋሌትን አፕሊኬሽኑን ከፕሌይ ስቶር ላይ ስልካችሁ ላይ ትጭኑታላችሁ። ስልካችሁ ላይ ከጫናችሁ በኋላ ትከፍቱታላችሁ። ከዛ እንደዚህ ያመጣላችኋል። ከዚህ በፊት የከፈታችሁት የሲዩ ዋሌት አካውንት ካላችሁ ሞር ኦፕሽን የሚለውን ትነካላችሁ። ከዚህ በፊት የከፈታችሁት ከሌላችሁ ደግሞ ክሬት ኤኒዩ የሚለውን ትነካላችሁ። በመቀጠል ልክ እንደዚህ ሪከቨሪ ፍሬዛችሁን ያመጣላችኋል። እዚህ ጋር የሚያመጣላችሁን ኮፒ አድርጋችሁ ማስቀመጥ ትችላላችሁ፣ ወይም ደግሞ ጽፋችሁ ማስቀመጥ ትችላላችሁ። ከዛ ከስር ኔክስት የሚለውን ትነካላችሁ። በመቀጠል እንደዚህ ያመጣላችሁ። እዚህ ጋር ኦን ካላደረገላችሁ ራሱ እናንተ ኦን ማድረግ ትችላላችሁ። ከዛ ኔክስት የሚለውን ትነካላችሁ። ከዛ ልክ እንደዚህ ሲዩ ዋሌት ላይ ያስገባናል። በመቀጠል አሁን ኮፒ የማደርገውን ሊንክ ቴሌግራም ቻናሌ ላይ አስቀምጥላችኋለሁ። የቴሌግራም ቻናሌ ይኸውላችሁ፣ ዩዘር ኔሙ ማግኘት ትችላላችሁ፣ ወይም ደግሞ ዲስክሪፕሽን ስር አለላችሁ። ሊንኩን ልክ እንደዚህ ኮፒ ካደረግን በኋላ ወደ ሲዩ ዋሌት ተመልሰን እንገባና ከስር አፕስ የሚለውን እነካለን። በመቀጠል እዚህ ጋር ሰርች ማድረጊያው ጋር ሊንኩን ፔስት አድርግተን ሰርች እናደርገዋለን። ከዛ ልክ እንደዚህ ሰርች አድርጎ ሲያመጣልን እዚህ ጋር አንዴ እንነካለን። በመቀጠል ልክ እንደዚህ ወደ ቴሌግራም ወደ ሲድ ቦት ይወስደናል ራሱ። ከዛ እዚህ ጋር እንደዚህ ሲያመጣላችሁ ስታርት የሚለውን ትነካላችሁ። በመቀጠል እንደዚህ ሲያመጣልን ሎጊን የሚለውን እነካለን። በመቀጠል ልክ እንደዚህ ዩ ሃቭ ሰክሰስፉሊ አውቶራይዝድ ሲለን ከዚህ እንወጣና ተመልሰን ወደ ሲዩ ዋሌት እንገባለን። ከዛ ልክ እንደዚህ ያመጣልናል። ከስር ከዚህ በፊት ኮኔክት ያደረግነውን የቴሌግራም ወይም የቶን ዋሌት ልክ እንደዚህ ያሳየናል። ከላይ እንደምትመለከቱት ኮኔክት ሲዩ ዋሌት የሚል አለ። እሱን አንዴ እነካለን። ደግሞ ልክ እንደዚህ ሲያመጣልን ሲዩ ዋሌት የሚለውን አንዴ እነካለን። በመቀጠል እንደዚህ ሲያመጣልን ኮኔክት የሚለውን እነካለን። ከዛ ልክ እንደዚህ ሲያመጣልን ኮንፊርም የሚለውን እነካለን። በመቀጠል እንደዚህ ሲያመጣልን ሳይን የሚለውን እነካለን። ከዛ ትንሽ ሎድ ያደርግና ልክ እንደዚህ ያመጣልናል ማለት ነው። በተሳካ ሁኔታ ከሲዩ ዋሌት ጋር ኮኔክት አደረግን ማለት ነው። በቀላሉ እንደዚህ አድርገን የሲድ አካውንታችንን ከሲዩ ዋሌት ጋር ኮኔክት ማድረግ እንችላለን ማለት ነው። ያልገባችሁ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ።